ሰላም ጤና ይስጥልኝ የምክረ ጤና ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ጤና መኮንንና ያንት ፋንታው ነኝ። በዛሬ ፕሮግራማችን ስለ ጨጓራ ባክቴሪያ እናያለን ማለት ነው። ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። የጨጓራ ባክቴሪያ ኤች ፓይሎሪ ተብሎ የሚጠራው ማለት ነው በብዙዎች ዘንድ ያለ ነው። ብዙዎቹ አልተመረመሩም፣ ራሳቸውን አላወቁም። የጨጓራ ባክቴሪያ ምንድነው ከሚለው ነው የምንነሳው። የጨጓራ ባክቴሪያ በውስጣችን በተለይም ደግሞ በጨጓራችን ውስጥ ገብቶ የሚቆይ ኢንፌክሽን የሚያመጣ ኢንፌክሽን ማለት የሰውነት መቆጣት በጨጓራችን ላይ ማለት ነው፣ የማበጥ፣ የመቅላት አልፎም ተርፎ የመቁሰል፣ የመድማት ምልክቶችን የሚያሳየው ይሄ የጨጓራ ባክቴሪያ ወይም ደግሞ ኤች ፓይሎሪ ተብሎ የሚጠራ ነው ማለት ነው። እና አንዳንዴ የተሳሳቱ አመለካከቶችም አሉ በዚህ በጨጓራ ዙሪያ ማለት ነው። ብዙዎች በጭንቀትና በቅመም ጨጓራ ህመም ይመጣል ብለው ያስባሉ። ነገር ግን የጨጓራ ህመም መንስኤው ከ80% በላይ የሚሆነው በኤች ፓይሎሪ ነው። ልክ ጭንቀትና ቅመሞች ያባብሱታል እንጂ ኮዞቹ ሊሆኑ አይችሉም ማለት ነው። ባክቴሪያው እንዴት ጨጓራችን ይጎዳል የሚለው እናያለን። የመጀመሪያው ጨጓራ አሲድን ያደክማል። ይህ ማለት ባክቴሪያ ወደ ሰውነታችን ከገባ በኋላ ይሄም የሚገባው በምንበላው በምንጠጣው የተበከለ ማለት ነው። በተበከሉ ምግቦች ወይም በተበከለ የሚጠጣ ነገር ነው ወደ ሰውነታችን የሚገባው። ከገባ በኋላ የጨጓራችን ግድግዳ ላይ በመቆየት የራሱ ኢንዛይም ዩሬስ የሚባለውን ኢንዛይም እያመነጨ በጨጓራችን ውስጥ የሚመነጨውን አሲድ ባላንስ እያደረገ ወይም ኒውትራላይዝ እያደረገ የራሱን የመቆየትን ሁኔታ ያመቻቻል ማለት ነው። ተለጥፎ በሚቆይበት ጊዜ በጨጓራችን በውስጠኛው ግድግዳ ላይ በሚቆይበት ጊዜ የቁስለት፣ የመቅላት፣ የመድማት ነገርን ያመጣል ማለት ነው። ሲቆይም የመቦርቦር ነገር ሲያመጣ ፔፕቲክ አልሰር የሚለውን ነገር ሊያስከትል ይችላል ማለት ነው። እና የመከላከያ ግድግዳውን ያደክማል። አሁን በተባባል ነው ያቆስላል፣ ይቦረብራል። ያ ማለት ግድግዳው እየደከመ እንዲሄድና አሲዱ ከጨጓራ ወጥቶ ወደ ሌላኛው ሰውነት ክፍል ወደ አንጀቶቻችን የመጀመሪያው የዶድነም የሚባለው የትንሹ አንጀት ስሞል ኢንተስታይን የሚለው የመጀመሪያ ክፍል ላይ የሚገኘው ዶድነምን ያጠቃል ማለት ነው። እሱንም ያቆስላል። ይሄ ቁስለት እየጨመረ በሄደ ቁጥር በአግባቡ ሕክምና ካላገኘ ወደ ካንሰርም ሊለወጥ ይችላል ማለት ነው። ሌላኛው መቅላትና እብጠት ያመጣል። አሁን እንደተባባል ነው ማለት ነው። የአሲድ መጠንንም እንዲጨምር ያደርጋል ኤች ፓይሎሪ ማለት ነው። የራሱን ባላንስ እያደረገ ሲሄድ፣ የራሱን ሆርሞን እየመነጨ ሲሄድ፣ ውስጥ ያለውን አሲድ እያዳከመው ሲሄድ ሌላ አሲድ እየተጨመረ የአሲድ መጠን የሚመረተው በጨጓራችን እንዲበዛ ያደርጋል ማለት ነው። ምልክቶቹን ስናይ የጨጓራ ማቃጠል ወይም ደግሞ የሆድ ህመም፣ ይሄም ከእምብርት በላይ ከፍ ብሎ፣ ምክንያቱም ጨጓራችን የሚገኘው ከእምብርታችን ከፍ ብሎ ስለሆነ እሱ አካባቢ የህመም የማቃጠል ነገሮች ይኖሩናል ማለት ነው። የሆድ መንፋት፣ በተደጋጋሚ ማስገሳት ነገሮች ይኖራሉ። የማቅለሽለሽ እና የሆድ መረበሽም ያስከትላል። የምግብ ፍላጎት መቀነስም እንደዛው ማለት ነው። ያለ ምክንያት የሰውነት ክብደት መቀነስ፣ ምክንያቱም ሙሉ ስለሚመስለን የመነፋት ነገር ስለሚኖር ምግብ ፍላጎታችን ይቀንሳል። ስንበላም አንዳንድ ህመም ስለሚሰማን ያለ መመገብን ምርጫ እናደርጋለን ማለት ነው። ሆድ ሲራብ ወይም ሆድ ባዶ ሲሆን ደግሞ የሚብስ፣ እሱም አንዳንድ ምልክቶች ሊታዩባቸው ይችላል እንደየቦታው ስለሚወሰን። የላይኛው ከሆነ የዶድናል አልሰር ከሆነ እና የታችኛው ቁስለት ከሆነ እንደየቦታው ስለሚለያይ ማለት ነው። ስንራብ ህመም ሊሰማን ይችላል ማለት ነው። በሰገራም ደግሞ ደም ሊወጣ ይችላል። ይሄ ማለት አተላ የሚመስል
በደም ጋር የተቀላቀለ የጠቆረ ሰገራ ሊኖረን ይችላል ማለት ነው። እየደማ መሆኑን ያሳያል ማለት ነው። ባክቴሪያው እንዴት ነው የሚተላለፈው የሚለውን ስንመለከት የጨጓራ ባክቴሪያ የሚተላለፈው ንጽህናውን ባልጠበቀ ምግብ፣ የግል ንጽህና ባለመጠበቅ፣ በሽታ የተያዘ ሰው ጋራ የመራቅ ንክኪ በመሳሳም ማለት ነው። ከሶሻል ኪሲንግ ውጭ ያሉት አፍ ለአፍ መሳሳም እነሱ በሽታውን ሊያመጡ ይችላሉ። የሰገራ ንክኪና የማስመለሳውን ትውከት ያለውን ሰው ንክኪ ካደረግን በኋላ እጃችን ካልታጠብን ወደ ራሳችን ሊመጣ ይችላል ማለት ነው። ይበልጥ እንድንጋለጥ የሚያረጋቸው ነገሮችም አሉ። እንድንጋለጥ የሚያረጉን ነገሮች ዋና ምክንያቶችን ስንመለከት በተጨናነቀ ወይም ጥቅጥቅ ባለ ቦታ ላይ መኖር፣ ኦቨርክራውዲንግ ማለት ነው። አሁን አንድ ቤት ውስጥ ከ3 ከ4 በላይ ወይም በብዛት የሚኖርበት ጊዜ አንድ ሰው ሲታመም አንዱን በማገዝ እጃችን ንክኪ ይኖራል። ይሄ በሰገራም ብለናል። የውሃ ንጽህና ሲጎድል ብለናል። የምግብ ንጽህና ሲጎድል በሚል አንስተነዋልና በብዛት በመኖር ራሱ ንክኪ ስለሚኖር እጅን በአግባቡ ካልታጠብን ይሄ ነገር ሊመጣ ይችላል ማለት ነው። የንጹህ ውሃ እጥረት፣ ይሄም ያው ኢንዲቨሎፒንግ ካንትሪ እያደጉ ባሉ ሀገራት ላይ ይሄ የተለመደ ነገር ነው። የንጽህና የጎደለ ውሃ ይኖራል። ግን ምንድነው መደረግ ያለበት? ቢቻል ውሃ ቢታከም፣ ውሃ ማከሚያ መድኃኒቶች አሉ፣ እነሱን ብንጠቀም፣ ካልተቻለ ደግሞ ውሃ አፍልቶ እያቀዘቀዙ መጠጣትም ይቻላል ማለት ነው። በታዳጊ ሀገር መኖር ራሱን የቻለ ለኤች ፓይሎሪ እንድንዳረግ ያደርገናል። በዓለም አቀፍ ደረጃ 50% የሚሆን ሰው በኤች ፓይሎሪ ይያዛል። እንደዛም ሆኖ ግን ራሱን ማያቅ ነው እና ስለሚተላለፍ ከአንድ ወደ አንዱ በታዳጊ ሀገር መኖር ራሱን አጋላጭ ሁኔታ ነው ማለት ነው። ምግብና የመመገቢያ ቁሳቁሶችንም ማጋራት፣ ይሄ ማለት አሁን የምንመገብባቸውን ሳህኖች፣ የምንጠጣባቸውን ብርጭቆዎች ማጋራት የኤች ፓይሎሪ ኮዝ ወይም አጋላጭ ሊያደርግ ይችላል። ግን ምን መሆን አለበት? እቃውን ማጋራት ሳይሆን ችግሩ ሳናጥበው መጠቀም ስለሆነ በሳሙና አጥበን ብንጠቀም ምንም አይነት ችግር አይኖረውም ማለት ነው። ሌላ የጨጓራ ግድግዳ መሳሳት ራሱ አጋላጭ ነው። የጨጓራ ግድግዳ የሚሳሳው በብዙ ነገር ነው። የተለያዩ መድኃኒቶችን አሁን ለምሳሌ አንቲፔን መድኃኒቶቹን በሐኪም የተረጋገጡ በብዛት የምንወስድ ከሆነ የጨጓራ መሳሳት ይመጣል። አደንዛዥ እጾችን የምንጠቀም ከሆነ ልክ እንደ ሲጋራ አይነት ነገሮችን የምንጠቀም ከሆነ የጨጓራ መሳሳት ይመጣል። እሱ ለኤች ፓይሎሪ ምቹ ኢንቫይሮንመንትን ይፈጥራል ማለት ነው። የደም ማነስ ፕሪንሺየስ አኒሚያ የሚባል አለ። ይሄ የአውቶ ኢሚዩን ዲዚዝ ነው። በራሱ ጊዜ ሰው ምግብ ስላጠረውም ደም ስለፈሰሰውም ሳይሆን በራሱ ጊዜ የደም ማነስ ሊመጣ ይችላል። የፕሪንሺየስ አኒሚያ አጋላጭ ሊሆን ይችላል። ሰው የደም ማነስ በኖረ ቁጥር ኤች ፓይሎሪ ምቹ ነገር ይሆንለታል ማለት ነው። በቤተሰብ ውስጥ የኤች ፓይሎሪ ህመም መኖር እሱም አጋላጭ ሊሆን ይችላል ማለት ነው። ኤች ፓይሎሪ ወይም ደግሞ የጨጓራን ባክቴሪያ ካልታከምን ምን ችግር ሊያመጣ ይችላል የሚለውን እናያለን። የጨጓራ ቁስለት ሊመጣ ይችላል። ፔፕቲክ አልሰር የምንለው ስር የሰደደ የጨጓራ መቆጣት ክሮኒክ ጋስትራይተስ ሊመጣ ይችላል። የጨጓራ ውስጥ ደም መፍሰስ ሊመጣ ይችላል። የጨጓራ ካንሰርም ሊመጣ ይችላል ማለት ነው። እና የጨጓራ ካንሰር የሚመጣው መጀመሪያውኑ ሰው ራሱን ባለማወቁና በተለያዩ መድኃኒቶች በመቆየቱ፣ ለምሳሌ አሁን የጨጓራ ህመም ሲሰማን እንታያለን፣ ግን የጨጓራ አሲድ የሚቀንሱ መድኃኒቶች ይዘን እንገባለን። ቀጣይ በሳምንት
ቀጣይ በ2 ሳምንት እንመጣለን። ያንኑ መድኃኒት እየወሰድን እንገባለን። እንደዛ ከሚሆን ግን በአግባቡ የጨጓራ ባክቴሪያ መኖሩን በሰገራም በደምም መረጋገጥ መኖር አለበት። ከፍ ሲል ደግሞ በኢንዶስኮፒም በመታየት ካንሰርን ልንከላከል እንችላለን ማለት ነው። በኤች ፓይሎሪ የሚመጣውን ካንሰር የጨጓራ ባክቴሪያ መኖሩን የምናረጋግጥባቸውን መንገዶች ስንመለከት የመጀመሪያው የትንፋሽ ምርመራ ነው። ሁለተኛው የሰገራ ምርመራ ነው። ሶስተኛው የደም ምርመራ ነው እና አራተኛው እንዳስፈላጊነቱ ኢንዶስኮፒ የሚባለው ውስጥ ያለውን የራሱ የሆነ ካሜራ ነው። ወደ ውስጥ በመግባት ወደ ጨጓራ ማለት ነው ቁስለት መኖሩን፣ እብጠት መኖሩን፣ ሌላ ካንሰር የሆኑ ምልክቶች መኖራቸውን ለመለየት ይጠቅመናል ማለት ነው። ሕክምናውን ስንመለከት የጨጓራ ባክቴሪያ ለማከም ቅድም እንደተባባል ነው ወይ ደግሞ መጀመሪያ ላይ እንደዘረዘር ነው አካሄድ አለው ወይም ደግሞ ስቴፕ አለው። የጨጓራ ባክቴሪያ ካለ ትሪፕል ቴራፒ የሚባለው ይሰጣል ማለት ነው። አንቲባዮቲክስ ባክቴሪያን ለማጥፋት የሚያገለግል ነው። አንቲአሲድ የሚባለው የአሲድ መጠንን ለማመጣጠንና አንቲፕሮቶዞዋል ሌሎቹንም ከባክቴሪያ ውጪ ሰገራችን ውስጥ ያሉትን ነገሮች እነሱን ለማከም ይጠቅመናል ማለት ነው። መከላከያ መንገዶችን ስንመለከት እጃችን ዘውትር በሳሙናና በንጹህ ውሃ መታጠብ ይኖርብናል። ንጽህናውን የጠበቀ ምግብና ውሃ መጠቀም ይኖርብናል። የምግብ እቃዎቻችን መታጠብ ይኖርባቸዋል። የምግብ አዘጋጀትና አያያዝን ንጽህና የጠበቀ መሆን አለበት። ላይክ፣ ሼር፣ ሰብስክራይብ በማድረግ ፕሮግራማችንን ተከታተሉን። የዛሬ ቆይታችን ይህን ይመስላል። ቸር ይቆዩን።